በልባችን ለማንም ያልነገርነው በልባችን ውስጥ ያለን ሀጃ አላህ ይምላልን፣ አላህ ያሳካልን። ከሀገር ውጭም ሆነን ሀገር ውስጥ ቤተሰቦቻችንን ለማስደሰት ራሳችንን ህይወት ለመቀየር ሌት ተቀን የምንለፋ በጥረት ውስጥ ያለን በሩጫ ውስጥ ያለን አላህ የልፋታችንን ውጤት በእጥፍ አድርጎ ይስጠን። ፍሬውን የምንመገብ አላህ ያድርገን። አው ሮጦ መጨረሻው ላይ ድካም ብቻ ከሚሆንበት ሰው አላህ ይጠብቀን። የድካማችን ውጤት እፎይታ የምናገኝበት መጨረሻውም የሚያምር የስኬትን ጫፍ የምንደርስ መዳረሻውም ያማረ አላህ ያድርግልን። አሚን።